የመጣልኝ ስጦታ ላሳያችሁ። ወላሂ ላዚም በጣም ደስ ብሎኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ይህን ቪዲዮ ሲጀምሩ እንግሊዘኛ የምትችሉ ኮሜንት በእንግሊዘኛ፣ አረበኛ የምትችሉ ኮሜንት በአረበኛ፣ ያው የማትችሉ ደግሞ በአማርኛ ኮሜንት እንድታስቀምጡልኝ እላለሁኝ። ይሄ እንግዲህ እንዳያችሁት ይህን ስጦታዬን ወላሂ ላዚም ያሳደግኳት ልጅ ማለት ነው። ሁልጊዜ ኢድ ሚላድ እንግዲህ ሀራም ነው፣ በሙስሊም አይከበርም። እኛ እንላለን እንጂ ግን አረቦቹ አሁንም አልተውትም፣ ያከብሩታል ማለት ነው። ግን እንዳያችሁት ይሄንን ስጦታ ልጄ የ13 ዓመት ሆኗታል። ይሄንን እንግዲህ ላሳደገችኝ ነው ዘንድሮ ስጦታ ምሰጣት። እንዳታከብሩልኝ እምቢ ብላ ለእናት ለአባቶቿ እምቢ ብላ ሲያበቃ ይሄንን ሽቶ፣ ውድ ሽቶ፣ ማርካ ሽቶ እና ይሄንን ወርቅ ደግሞ ጠገብ የጆሮ አለው፣ የአንገት አለው፣ የእጅ አለው። በአበባው በታች ወርቆ ነው እንጂ ማለት ነው። ይሄንን ገዝታ አምጥታ በእንደዚህ አድርጋ በአበባ አሰርታ በመስተዋት እንትን ከታ ሲያበቃ እንዳያችሁት ይለያል። እንደዚህ ሰርታ አምጥታልኛለች። ወላሂ በጣም 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 በህይወቴ የተደሰትኩበት ቀን እንግዲህ ይሄ ነው ማለት ነው። ለምን ስላችሁ የስጦታ ትንሽ አይናቅም። ለምን ትንሽ 1 ግራም ሳትሆንም ስጦታ በቃ ለእኔ ምንድን ነው ውለታ አለመርሳቷ። በቃ አሳድገኛለች። የዘንድሮን እኔ የኔ ኬክ የኔ ምንድን አልፈልግም ለሷ ብላ እናትና አባቷን አሸንፋ ለእኔ ይህንን እንግዲህ ይዛልኝ መምጣቷ ወላሂ በጣም ደስ ያለኝ እንጂ ስጦታው አይደለም። በቃ አነጋገሯ ራሱ በዚህ እድሜዋ ማለት ነው አናግራ እንደዚህም አድርጋ ቤተሰቦቿን አሸንፋ በማምጣቷ በጣም ደስ ብሎኛል። እና ኮሜንት በአረበኛም በእንግሊዘኛም ያልኩት እሷ እንድታነበው ነው። በቃ ላሳያ ትፈልጋለሁ። ለምን ብዙዎቻችን እንግዲህ ያው ሰው ቤትም እየሰራን እንገኛለን እና ከእንደነዚህ አይነት ልጆች ትምህርት እንዲወስዱ ይሆናል በማለት ነው። እሷም ደግሞ ስታነበው አሳያታለሁ። ኮሜንታችሁን ስለምታነበው ደስ እንዲላት ነው። በአማርኛ ብትጽፉ አታነበውም። ለዚያ ነው በእንግሊዘኛ ወይ በአረበኛ ጻፉና እንድታነበው ደስ እንዲላት ብዬ ያልኳችሁ ማለት ነው። ያኔ ለሌላም ትምህርት ይሆናል በማለት ነው። እና በጣም ነው የሚያምረው። ከኔ የበለጠ ደግሞ እናንተ ውድ ተመልካቾቼ ብታመሰግኑልኝ ደስ ይለኛል ማለት ነው። እንግዲህ እንዳያችሁት ማሻአላህ ተባረካላ። ወላሂ በጣም 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 በቃ አስተሳሰቧ ነው እኔን ያስደሰተኝ እንጂ ስጦታው ምንም ችግር የለውም። ለምን ምንም ትሁን ምንም መስሎ አይታየኝም። ግን አስተሳሰቧ ለእኔ አስደስቶኛል። ግን አያንሰኝም ስጦታው ማለት ነው። እንዳያችሁት እዚህ ጋር ማርካ ሽቶ ነው የውት አስሊስ ሽቶ ማንበብ ትችላላችሁ። አስጠግቼላችኋለሁ ማለት ነው። ማንበብ ትችላላችሁ። እዚህ ጋር ደግሞ ያው እንዳያችሁት የአንገት እና የጆሮ አለው፣ ጣት ቀለበትና ከታች ደግሞ የእጅ አምባር ገብቷል በአበባው ማለት ነው። በዚህ መልኩ እንግዲህ ዛሬ ይዛልኝ መታ በጣም በጣም ደስ ብሎኝ እንግዲህ እኔም አመስግኛታለሁኝ። ከኔ የበለጠ ደግሞ እናንተ ውድ ቤተሰቦቼ እንድታመሰግኑልኝና በእድሜዋ እንግዲህ ምንድን ነው የሚባለው እኔ አላቅም፣ የእድሜ ጸጋ እንዲያደርጋት ዱዓችሁን ከእናንተ በኮሜንት እንድትገልጹላት ስል እንግዲህ ጠይቃችኋለሁ። ለውድ ተመልካቾቼ እላለሁኝ። አመሰግናለሁኝ። እንግዲህ ባልወልድሽም ልጄ ነሽ አሳድጌሻለሁኝና እኔም ከልብ ነው ማመሰግናት። እንግዲህ ውድ ተመልካቾቼ ደስታዬን የምትወዱ ሁሉ ደስታችሁን በኮሜንት ምስጋና አስቀምጡላት እላለሁኝ። የዛሬው ቪዲዮዬ ይሄን ይመስል ነበረ። በሌላ ቪዲዮዬ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ እላለሁኝ። አመሰግናለሁ።